ሰላም ጤና ይስጥልኝ የሚኬ ቻናል ቤተሰቦች፣ ዛሬ በሀገራችን የኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና ሊፈጥር የሚችል አዲስ መረጃ ይዘንላችሁ ቀርበናል። መንግስት ካለፉት 20 ቀናት ወዲህ ለሁለተኛ ጊዜ የነዳጅ ማስተካከያ ማድረጉን በይፋ አስታውቋል። ይህ ጭማሪ በተለይ በናፍጣ ምርቶች ላይ የታዩ እስከ 27 ብር መድረሱ ጉዳዩን አሳሳቢ አድርጎታል። ዛሬ በዚህ ቪዲዮ ዝርዝር የዋጋ ተመኑን፣ ምክንያቶቹንና በቀጣይ በኑሮ ውድነቱ ላይ ሊያመጣ የሚችለውን ተጽዕኖ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የንግድና ቀጠናዊ ትስስር ሚኒስቴር ዛሬ መጋቢት 23 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን አዲስ የችርቻሮ መሸጫ ዋጋ አውጥቷል። በዚህ መሰረት ቤንዚን በሊትር ከ10 ብር ከ23 ሳንቲም ጭማሪ አሳይቶ 142 ብር ከ41 ሳንቲም ገብቷል። ከሁሉም በላይ ከፍተኛ ጭማሪ የታየው በናፍጣ ላይ ሲሆን ነጭ ናፍጣ በ23 ብር ከ25 ሳንቲም ጭማሪ በማሳየት 163 ብር ከ09 ሳንቲም ደርሷል። ቀላልና ከባድ ጥቁር ናፍጣዎችም በተመሳሳይ እስከ 27 ብር የሚደርስ ጭማሪ ተደርጎባቸዋል። ይህ የዋጋ ለውጥ ካለፈው መጋቢት 1 ቀን ወጥቶ ከነበረው ተመን ጋር ሲነጻጸር በሁሉም የነዳጅ ውጤቶች ላይ ከፍተኛ ልዩነት እንዳለው አረጋግጠናል። ለመሆኑ ይህ ድንገተኛና ከፍተኛ ጭማሪ ለምን አስፈለገ? መንግስት ለዚህ እንደ ምክንያት የጠቀሰው በመካከለኛው ምስራቅ የተቀሰቀሰውን ጦርነትና አለመረጋጋትን ነው። በዚህ ምክንያት የነዳጅ አቅርቦት ሰንሰለት መቋረጡንና የዓለም አቀፍ የነዳጅ ዋጋ ክፉኛ ማሻቀቡን ገልጿል። ለምሳሌ ከጦርነቱ በፊት አንድ በርሜል ነጭ ናፍጣ $80 ይሸጥ የነበረ ሲሆን አሁን ግን ወደ $230 ከፍ ብሏል። ይህ በመንግስት ላይ የውጭ ምንዛሪ ጫና ፈጥሯል። በሌላ በኩል ኢትዮጵያ ለገበያ የምታቀርበው የነጭ ናፍጣ መጠን ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ዝቅ ማድረጓ በገበያ ላይ የታየውን የነዳጅ እጥረት ይበልጥ አባብሶታል። ይህ የነዳጅ ዋጋ ጭማሪ በቀጥታ በትራንስፖርት ታሪፍና በግብርና ምርቶች ስርጭት ላይ ተጽዕኖ ማሳደሩ የማይቀር ነው። መንግስት ምርት በሚደብቁና ከተመኑ በላይ በሚሸጡ አካላት ላይ ጥብቅ ቁጥጥር እንደሚያደርግ ቢገልጽም የኑሮ ውድነቱ ግን የብዙዎቻችን ስጋት ሆኖ ቀጥሏል። እናንተስ በዚህ የዋጋ ጭማሪ ላይ ምን ትላላችሁ? በአካባቢያችሁ የትራንስፖርት ዋጋ ላይ ለውጥ ታይቷል? ሀሳባችሁን ኮመንት ላይ አጋሩ። መረጃውን ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ለኤምኬ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ወቅታዊ መረጃ እስከምንገናኝ ሰላም ቆዩ።